ሰላም እንዴት ናችሁ? እስቲ አንድ ድንጋይ የሆነ ይረባል ብላችሁ ማጠብቁት ድንጋይ ዓለምን የማጥፋት ኃይል አለው ብትባሉ ላይክ ምን ታደርጋላችሁ ወይስ ምን ታስባላችሁ? የሆነ ድንጋይ ነገር ማለት ግን ዓለምን በየሆነች ደቂቃ ውስጥ ሊያጠፋ ይችላል ብትባሉ ምን አይነት አስተሳሰብ ይኖራችኋል? ይሄ ፊክሽን ወይም ልቦለድ የሆነ ነገር አይደለም። በገሃዱ ዓለም ላይ ያለ እውነታ ነው። እሱ ዩራኒየም ይባላል ይሄ ማዕድን ማለት እና የኒውክሌር ኃይል የሚሰራበት ማዕድን ነው ወይም ድንጋይ ነው። ላይክ ዓለም ስጥ እንደ ድንጋይ ነው፣ በቃ የድንጋይ አካል ነው። ግን የሆነ እዚህ ስታዩት እዚህ ድግባ የማይባል ነገር ነው፣ ድንጋይ ነገር ነው እንደማንኛውም። ግን ዩራኒየም በሚል አልፎ ኒውክሌር ኃይል ሆኖ ለተለያዩ ኃይሎች ይጠቅማል። እና ይህ ድንጋይ በጣም ውስን ሀገሮች ላይ ነው ያለው። እስካሁን በጥናት በተረጋገጠው ኢቨን ኢትዮጵያ ውስጥም እንዳለ እንኳን መረጃዎች ይናገራሉ። ኢትዮጵያ ውስጥ ብቻ ሳይሆን ሜክሲኮ ውስጥ፣ አዘርባይጃን፣ አሜሪካ አንዳንድ ቦታዎች እንዳለ ይነገራል። እና ይህ ዩራኒየም ያለባቸው ሀገሮች በጣም ሴኩርድ ናቸው። እንደው በቅርቡ እንኳን ካየን ኢራን የኒውክሌር ኃይል ማብላያ 90% ላይ ደርሳለች ተብሎ ዓለም ምን ያክል ሲነጋገርበት እንደነበረ የምናውቀው ታሪክ ነው። እና ምንድነው ይሄ ኒውክሌር ኃይል? እና ይሄ ድንጋይ ደግሞ ከየት ነው የሚገኘው? እንዴት ነው ኃይል ሊሰጥ የሚችለው የሚለውን ሐሳብ በዚህ ቪዲዮ ዛሬ በደንብ እንመለከታለን። ሰላም እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንደዚህ ሳይንስ ተኮር እና ዓለምን የሚያስደንቅ የሆኑ ነገሮች የምንወያይበት ቻናል ነው። ሰብስክራይብ ያድርጉ። ጥሩ ሐሳቦችን ታገኙበታላችሁ። ሌትስ ቢጊን። እስቲ እንጀምረው እና በምስሉ ላይ አሳያችኋለሁ። በጣም ታይኒ ነው፣ በጣም ትንሽ የሆነ ድንጋይ ነው። በጣም ኢን ፕሮሰስ ነው የሚሆነው። እና እንዴት ነው ፕሮሰስ የሚሆነው ከተባለ ዩራኒየም መጀመሪያ ይወጣል። ሀገር ዩራኒየም አለ የሚባል ቦታ ይኬዳል፣ ይቆፈራል እና ዲቴክት የሚያደርግ ማሽን አለ። ዩራኒየምን እንትን ለማድረግ ለማወቅ ምን ያህል ዩራኒየም እዚህ ቦታ ውስጥ አለ ብሎ ዲቴክት የሚያደርግ ማሽን አለ። በዛ ማሽን ተነስተው ያን ዩራኒየም ያገኙታል። ከዛ በኋላ ከተገኘ በኋላ ወደ እንትን ውስጥ ይገባል፣ ወደ ማብለያ ማሽን ይገባል። እና ያው ፎቶ አድርግላችኋለሁ። ይሄ ማሽን እንትን ነው፣ ተርን አውት ነው የሚያደርገው፣ ላይክ ስፒን ነው የሚያደርገው፣ ዙሮ በጣም የሚሽከረከር ነገር ነው ውስጡ። እና ምንድነው ጥቅሙ ሲባል ሳይንቲስቶች እንዳገኙት ሁለት አይነት፣ አሁን አንድ ዩራኒየም